It's obvious ፖለቲከኞቻችን የኛን አቴንሽን ለማግኘት የማያደርጉት ነገር የለም። የደቡብ አፍሪካ ፖለቲከኛ ሰሞኑን ባደረገችው ነገር ግን ሌላ ሌቭል ላይ ነኝ ነው የምትለው። ሄለን ዚሌላ ታውቃችሁ በደቡብ አፍሪካ ታዋቂ ፖለቲከኛ ስትሆን ፓርቲዋን ለረጅም ጊዜ መርታለች። በቅርቡ ደግሞ የጆሃንስበርግ ከተማ አካባቢው ከንቲባነትን እየተወዳደረች ነው። የምረጡኝ ቅስቀሳ ከማድረግና ይሄን አደርግላችኋለሁ ይሄን አላደርግላችሁም ከማለት ይልቅ የዋና ልብሷን ለብሳ ኩሬ ላይ ስትዋኝ ታይታለች። በዚህም በጣም ቫይራል ነው። ነገሩ ነው ባለፉት 3 አመታት የውሃ ቱቦ እየተንጠባጠበ የውሃ ጎርፍ ሰርቷል። ሄለን ኩሬ ወደሚገኝበት መንደር ሄዳ አሳ ይኖራል እስኪ ልመልከት ብላ ዳይቭ ያደረገች ቪዲዮ ለቀቀች። ይሄ ቪዲዮ በጣም ቫይራል ወጣ። አሁን ስልጣን ላይ ያለው ከንቲባ ስራ አይሰራም ስትል መፎገሯ ነው። ከተማ አስተዳደሩ ታዲያ የውሃ ቱቦ በተደጋጋሚ ሲታደስ ነበር ብሎ በትዊተር ወይም በኤክስ ማስተባበያ ከሰጠ በኋላ በቀጣይ ቀን ኩሬው እንዲደፈን አድርጓል። ጥሩ የምረጡኝ ቅስቀሳና የህዝብን ችግር የመፍታት ብልሃት ይላል። ይሄ ነው የ75 አመት የእድሜ ባለጸጋ ናት። በነገራችን ላይ ሄለን በመጪው ሀገራዊ ምርጫ እንደዚህ አይነት ሰርፕራይዝ እንጠብቃለን። ከምርጫ በፊት የፖለቲከኞች መለሳለስ የተለመደ ነው። የኔዘርላንዱ ጠቅላይ ሚኒስትር ማርክ ሩቶ ግን የሰሞኑ ቫይራል ቪዲዮ ልዩ ያደርጋቸዋል። ጠቅላይ ሚኒስትሩ ከ14 አመት መሪነት በኋላ ስልጣን አስረክበው ከቤተ መንግስት ወደ ቤታቸው ሲሄዱ የተጠቀሙት ብስክሌት ነው። በዚህ ሳምንት ያ ቪዲዮ ከእንደገና ቫይራል ወጥቶ መነጋገሪያ ሆኗል። የተፈጠረው 2024 ላይ ነበር ከ2 አመት በፊት። ነገር ግን ከእንደገና መነጋገሪያ ሊሆን ይችላል ማለት ነው። የዚህ ሰውዬ ብስክሌት የጠቅላይ ሚኒስትሩ ማለት ነው ሎክ ራሱ አለው። ማቹሪቲ በዲሞክራሲ እንዲ ነው ለኛም ይድረሰን። አሜን።